የመላው አፍሪካ የብርሃን ምንጭ በመሆን በዓለማችን ከሚገኙ ግዙፍ የኤሌክትሪክ አመንጭ ግድቦች መካከል በግንባር ቀደምትነት የሚጠቀሰው የኢትዮጵያ ህዳሴ ግድብ ዓለምን ያስደነቀና የአልሲሲ መንግስትን ቁጣ የቀሰቀሰ የመጨረሻ የተባለውን የድል እርምጃ አድርጓል። የኢትዮጵያ መንግስት ይፋ ያደረገው የድል እርምጃ ኢትዮጵያ ከአሜሪካና ፈረንሳይ ጋርም አጣምሯታል። የኢትዮጵያ መንግስት እጅግ ግዙፎቹን የህዳሴ ግድቡን 2 ተርባይኖች ማስገባቱን ተከትሎ የኤሌክትሪክ ኃይል የሚፈልጉ ሀገራትም ጮቤ ረግጠዋል። የሃይድሮ ኤሌክትሪክ ኃይል ማመንጫ ቁልፍ ከሆኑት ነገሮች መካከል የመጀመሪያው ግድቡ የሚይዘው የውሃ መጠንና ውሃውን ከምን ያክል ከፍታ ተወርውሮ ተርባይኑን ይመታል የሚሉት ሲሆን የኢትዮጵያ ህዳሴ ግድብ የተገጠሙለትን ተርባይኖች በሙሉ ወደ ስራ በማስገባት የግድቡን ውሃ ሙሉ ለሙሉ መሙላት ተከትሎ 2 እጅግ ግዙፍ ተርባይኖች ከአሜሪካና ፈረንሳይ በማስገባት ጉባ መድረሳቸው የህዳሴ ግድቡን ቅዠት ለማድረግ ሲሰራ የቆየውን የአልሲሲ መንግስት ቁጣ የቀሰቀሰ ሲሆን ከኢትዮጵያ መንግስት ጋር ግጭት ውስጥ ለመግባት የጦር ትንኮሳ የሚያደርገው የኤርትራ መንግስትንም ከፍተኛ ኪሳራ ገጥሞታል። ኢትዮጵያ ለህዳሴ ግድቡ የጫነቻቸው የመጨረሻዎቹ 2 ግዙፍ ተርባይኖች ረብጣ ቢሊዮን ዶላር ክፍያ በመፈጸም በጅቡቲ በኩል ማስገባቷ የኢሳያስ አፈወርቂ መንግስትን የበይ ተመልካች ያደረገ በመሆኑ የኤርትራ ባለስልጣናት ከእጃቸው አፈትልኮ የወጣው ረብጣ ቢሊዮን ዶላር አበሳጭቷቸዋል። ምንም እንኳን የኢትዮጵያ መንግስት እጅግ ግዙፍ ተርባይኖቹን ለማንቀሳቀስ የጅቡቲ ወደብን ቢጠቀምም በእጁ ላይ ያስገባው ከጫፍ የደረሰው የአሰብ ወደብ ቀጣይ የንግድ መስመሩ ሊያደርገው እንደሚችል የተረዱት የጅቡቲ ባለስልጣናት መሰል ጥቅሞች ከኢትዮጵያ የሚቀርባቸው በመሆኑም ቆዝመዋል። የኢትዮጵያ ህዳሴ ግድብ ከዝናብ መጠን ጋር ተያይዞ በየዓመቱ ግድቡ የሚይዘው የውሃ መጠንና የውሃው የከፍታ መጠን ቢለያይም አሁን ላይ የያዘው 75 ቢሊዮን ኩቢክ የውሃ መጠን የህዳሴ ግድቡ ያመነጫል ተብሎ የተሰላው በአመት በአማካኝ 15760 ጊጋዋት ወይም 1 ሚሊዮን ኪሎዋት ሃወር ለማመንጨት እንደሚያስችል የአሜሪካና የፈረንሳይ ተርባይኖቹ እጅግ ከፍ ባለ አቅም በመግጠም የህዳሴ ግድቡ የመጨረሻ ምዕራፍ ለማብሰርም ከጫፍ ተደርሷል። የኢትዮጵያ ህዳሴ ግድቡ የተጫኑት 2 ተርባይኖች አሜሪካና ፈረንሳይን ያጣመረ እጅግ ረቂቅ ቴክኖሎጂን የተላበሱ ተርባይኖች መሆናቸው ዓለምንም አስገርሟል። ከአልሲሲ መንግስት ጋር የኢትዮጵያን የአባይ ውሃ ተጠቃሚነት ዙሪያ ሲሰራ የነበረው የአሜሪካ መንግስት ከኢትዮጵያ ጎን በመሰለፍ ለግድቡ የሚሆን ተርባይን ማበርከቱ ዓለምን አስገርሞ የአልሲሲ ባለስልጣናትን የሚይዙት የሚጨብጡትም አሳጥቷቸዋል። ወደ ህዳሴ ግድቡ መገኛ ጉባ ያመሩት ግዙፎቹ ተርባይኖች እያንዳንዳቸው 375 ሜጋዋት ማመንጨት የሚችሉ ሲሆን መገኛውን አሜሪካ ያደረገው ጀነራል ኤሌክትሪክ ድርጅት አምርቷቸዋል። እነዚህ ግዙፍ ተርባይኖች የተለያዩ የተርባይን አምራች ሀገራት ድርጅቶችን በማሳተፍ የተሰሩ ከመሆናቸው በተጨማሪ እጅግ ግዙፍ የኤሌክትሪክ ግድቦች ላይ ተርባይን በማዘጋጀት የሚታወቀው የፈረንሳዩ አልስቶም ድርጅትን ጨምሮ ከኢትዮጵያ መንግስት ጋር ለመስራት የሚያስችል እንቅስቃሴም በይፋ እንዲጀምሩ የመነሻ ነጥብ ሆኗቸዋል። የተርባይንና ጄኔሬተር ቁጥር የሚወስነው ግድቡ በሚይዘው የውሃ መጠን፣ ውሃው ከምን ያክል ከፍታ ላይ በምን ያክል ፍጥነት ተርባይኑን ይመታል፣ የኃይል ፍላጎቱ፣ ኢኮኖሚያዊ አዋጭነቱና የመሳሰሉት ላይ በመሆኑ የኢትዮጵያ ህዳሴ ግድብ የመጨረሻ ያላቸውን ተርባይኖች ወደ ኢትዮጵያ ማስገብቷል። ግድቡ በአጠቃላይ 13 ተርባይኖች ያሉት ሲሆን 2ቱ በአሁኑ ወቅት ኃይል ማመንጨት ጀምረዋል። 750 ሜጋዋት የኤሌክትሪክ ኃይል የሚያመንጨት አቅም እንዳላቸውም ይነገርላቸዋል። የዛሬ 10 ዓመት ግድም በቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ የመሰረተ ድንጋይ የተቀመጠለት ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ክፉኛ የተፈተነችበት የ5 ቢሊዮን ዶላር ግዙፍ ፕሮጀክት ነው። ፕሮጀክቱን በግላጭ የሚቃወሙት ግብጽና ሱዳን ብቻ አይደሉም። የበርካታ ክንደ ፈርጣማ የግብጽ ወዳጆችም እጃቸው ከጀርባ ኖሮበት ለዘመናት የኢትዮጵያን ጀርባ ሲመቱና ኢትዮጵያን ለማቆስቆስ ሲያደርጉት የነበረው ጥረት ሁሉ ሳይሳካ መና በመቅራቱ ምክንያት ክንደ ፈርጣሞቹ የግብጽ ወዳጆች ዛሬ ላይ ፊታቸውን ወደ ኢትዮጵያ በማዞር ግብጽን እንዲያው እንደ ፍጥጥረሽ ብለው ትተዋታል። ታላቁ የህዳሴ ግድብ በ6 ወራት ውስጥ ሙሉ በሙሉ ይጠናቀቃል ተብሎ የሚጠበቅ ሲሆን ሁሉም ተርባይኖች ስራ ሲጀምሩ ግድቡ ኃይል ማመንጨት አቅሙ ከ5150 ሜጋዋት በላይ ይደርሳል ተብሎም ይጠበቃል። ትሩፋቱም ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ እንደሚተርፍም ይነገርለታል። አልጀዝራን ጨምሮ በአረብ ቴሌቪዥን ጣቢያዎች በህዳሴ ግድቡ ዙሪያ ከግብጽና ሱዳን ሊቃን ጋር በራሳቸው ቋንቋ በመሞገት የሚታወቀው መሐመድ አልአሩሲ የኢትዮጵያ ህዳሴ ግድብ ማጠቃለያ ምዕራፍ ላይ መድረሱን ተከትሎ
በፌስቡክ ገጹ ባሰፈረው አስተያየት በዚህ ልዩ ስኬት ታላቁ የኢትዮጵያ ህዝባችን እንኳን ደስ አላችሁ እያልን የህዳሴው ግድብ ለኢትዮጵያ፣ ለግብጽና ለሱዳን፣ ለአፍሪካ አህጉር በሙሉ ጠቃሚ መሆኑን አሁንም እናረጋግጣለን። የህዳሴ ግድቡ ጥቅም ሁሉም በአይኑ ማየት ይችላል። ጉዳቱን እያዩ ያሉት የኢትዮጵያን እድገትና ህዳሴን የተቃወሙ የጠሉ አካላት ብቻ ናቸው ማለቱ ያስኮረፋቸው የግብጽ ባለስልጣናት ኢትዮጵያ እጅግ ግዙፎቹን 2 ተርባይኖች ማስገበቷን ተከትሎ የሚይዙት የሚጨብጡትም አጥተዋል። ግንባታው ሲጠናቀቅ በአፍሪካ ግዙፍ የኤሌክትሪክ ኃይል ማመንጫ እንደሚሆን የሚጠበቀውና ኢትዮጵያ በብዙ የተፈተነችበት ግዙፉ የህዳሴ ግድብ ፕሮጀክት የውሃ ሙሌት በስኬት በማጠናቀቅ 2ቱን ተርባይኖች በመግጠም በቀጥታ ወደ ኃይል ማመንጨቱ በመግባት ለመላው አፍሪካ ብርሃኑን እንደሚያበራም ተስፋ ተጥሎበታል። ታላቁ የኢትዮጵያ ህዳሴ ግድብ 2 ተርባይኖች በየካቲትና ነሐሴ ወር 2014 ዓ.ም ኃይል ማመንጨት መጀመራቸው ይታወሳል። የካቲት ወር 2014 ዓ.ም ግድቡ ካሉት ተርባይኖች ውስጥ አንዱ የሆነውና ዩኒት 10 የሚል መጠሪያ ያለው ተርባይን 270 ሜጋዋት ኃይል ማመንጨት መጀመሩ የሚታወስ ሲሆን ግድቡ ካሉት 13 ተርባይኖች መካከል ዩኒት 9 የሚባለው ሁለተኛው ተርባይን ደግሞ በዚያው ዓመት ነሐሴ ወር ላይ ኃይል ማመንጨት ስራውንም ጀምሯል። ታላቁ የኢትዮጵያ ህዳሴ ግድብ ከዚህ ቀደም ኃይል ማመንጨት የጀመሩ 2 ተርባይኖች በአጠቃላይ 540 ሜጋዋት የኤሌክትሪክ ኃይል እያመነጩ እንደሆነ በወቅቱም መገለጹ ይታወሳል። ኢትዮጵያ ባለፈው ዓመት ክረምት ላይም የውሃ ሙሌትን በተመለከተ ግቧን ማሳካቷንም አስታውቃለች። ይህ ማለት ኃይል ለማመንጨት የሚያስችል በቂ ውሃ አለ ማለትም ነው። ይህም ውሃ በታችኛው ተፋሰስ ሀገራት ላይ ምንም አይነት ጉዳት እንደማያደርስና የመጀመሪያ ደረጃ የግድቡ የውሃ ሙሌት መመሪያም የተወሰደው 3ቱ ሀገራት ከተስማሙበት የግድብ ትብብር መግለጫ ስምምነት መሆኑን በወቅቱ ኢትዮጵያም ጠቅሳለች። ለአመታት ያህል በግብጽ በሱዳንና በኢትዮጵያ መካከል ሲደረግ የነበረው የሶስትዮሽ ድርድር ፍሬ ሳያፈራ የቀረ ሲሆን ሁለተኛው ዙር የውሃ ሙሌትን ተከትሎ ግብጽና ሱዳን ጉዳዩን ወደ ተመድ የጸጥታ ምክር ቤት ወስደውትም ነበር። በአፍሪካ ህብረት ጥላ ስር ሲደረግ የነበረው ድርድርም ምንም ፍሬ አላፈራም ሲሉም ነበር ወደ ምክር ቤቱ ጉዳዩን ወሰዱት። ምክር ቤቱ የህዳሴ ግድብን ውዝግብ ከተለያዩ ወገኖች ከሰማ በኋላ የታችኛው ተፋሰስ ሀገራት ወደ አፍሪካ ህብረት እንዲመለሱ ምክር ለግሶም መላኩ ይታወሳል። ኢትዮጵያ በተደጋጋሚ ግብጽ የቀኝ ግዛት ውሎችን ሙጥኝ እንዳለችና ኢፍትሐዊና አግላይ የሆነውን ስምምነት ተቀባይነት እንዲያገኝ ጫና እያደረገች ነው በማለት ትወቅሳለች። ባልነበረችበት የተፈረመው ስምምነት ለአባይ ወንዝ 77 ቢሊዮን ሜትር ኪዩቢክ ውሃ ልታመነጨው ኢትዮጵያ ምንም ድርሻ የማይሰጥና ተፈጥሯዊም ሆነ ህጋዊ መብቴን የሚነጥቅ ነው በማለት ኢትዮጵያ ዛሬም ድረስ ትከራከራለች። በአጠቃላይ የኢትዮጵያ ህዳሴ ግድቡ 145 ሜትር ከፍታና ወደ ጎን ደግሞ 1780 ሜትር እርዝመት ሜትርም አለው። ግድቡ የሚይዘው 74 ቢሊዮን ሜትር ኪዩብ ውሃ ሙሉ በሙሉ ሲይዝም ውሃው የሚተኛበት ስፍራ እርዝመቱ 246 ኪሎ ሜትር እንደሚደርስም ተገልጿል። ውድ የኢትዮ ዴሊ ተከታታዮቻችን በዛሬው ዝግጅታችን ባደረሳችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸውን መረጃዎች ይዘንላችሁ እንቀርባለን። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስከምንገናኝ ድረስ እነሆ ቸር ቆዩ።